ሰላም እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። እንግዲህ ከጥቂት ቀናት በፊት ዩቲዩብ ልጀምር እንደሆነ አሳውቂያችሁ ነበረ እና ብዙዎቻችሁ ደግሞ ቪዲዮ እንደሌለው እና ሰብስክራይብ ማድረግ እንዳልቻላችሁ በብዛት ገልጻችሁልኛል። በአንዳንድ ስራዎች ምክንያት ስላልተመቸኝ ቪዲዮ ቀርጬ ፖስት ማድረግ አልቻልኩም። አሁን ግን እንግዲህ ጊዜው ደርሶ ተመችቶኝ ይሄን ቪዲዮ ለመቅረጽ ችያለሁ ማለት ነው። ግን ከምንም በላይ ደግሞ እጅግ በጣም አመሰግናለሁኝ። እንደዚህ መታችሁ አበርትታችሁ ጥሩ ነገር እንደሆነ ገልጻችሁልኝ፣ ብዙዎቻችሁ ደግሞ ጥያቄዎቻችሁን እንድመልስላችሁ የፈለጋችሁን ጥያቄዎች አክብራችሁ ስለጠየቃችሁኝ እጅግ በጣም አመሰግናለሁኝ። ቀጣይ ብዙ ስራዎችን እንሰራለን ብዬ ተስፋ አደርጋለሁኝ። አሁን ወደ ጥያቄው እሄዳለሁኝ። እስከዛ እኔ ወደ ጥያቄው እስኪሄድ ድረስ እናንተ ሰብስክራይብ እያደረጋችሁ ጠብቁ። እሺ ተመልሻለሁኝ። ጥያቄያችሁን ለመመለስ ከመጀመሪያ ጥያቄ ነው የምነሳው። ብዙ ጥያቄዎች ነው የጠየቃችሁኝ። እውነት ለመናገር እኔ እንደዚህ አላሰብኩም። 5 ወይ 10 ጥያቄ ነበር የጠበቅኩት። ከ160 ምናምን በላይ ጥያቄዎች ነው የጠየቃችሁኝ። ያው ተመሳሳይ የሆኑትን ነገሮች ለመዝለል እሞክራለሁኝ፣ ግን ግዴታ ማወቅ አለባችሁ ብዬ ያሰብኩትን ነገር ደግሞ መልስላችኋለሁኝ ማለት ነው። እሺ የመጀመሪያ ጥያቄ የተጠየቁት ምንድነው? ስለ ራስሽ በጥቂቱ አስተዋውቂ ነው የሚለው። ጥሩ። ስለ ራሴ ሳስተዋውቃችሁ ስሜ እንግዲህ ፍሬህይወት እሸታቸው ነው የሚባለው። ለማታውቁኝ ትውልዴም እድገቴም በኢትዮጵያ ሀገር ነው። በደቡብ ምዕራብ ክልል ሸካ ዞን ማሻ ወረዳ ነው ተወልጄ ያደግኩት። ትምህርቴንም የተከታተልኩት እዛ ነው። በአዲስ አበባ እና በማሻ መካከል ነው ትምህርቴን የተከታተልኩት። በስራውም ዓለም ደግሞ በጤና ሙያ ተመርቄ በጥቂቱም ቢሆን ሀገሬን ያገለገልኩ ሰው ነኝ። አሁን ደግሞ ኑሮዬን በሀገር አሜሪካን ያደረግኩት። ስለዚህ እግዚአብሔር ይመስገን። ኑሮ እንዴት ነው ብላችሁ ለጠይቃችሁ ኑሮ ጥሩ ነው፣ እግዚአብሔር ይመስገን። የሁለት መንትያ የሚያማምሩ ልጆች እናትና ባለትዳር ነኝ። ባጭሩ ይሄን ይመስላል ትውልድ እድገቴን እስካሁን ድረስ እስካለሁበት ማለት ነው። እሺ ሌላኛው የጠየቃችሁኝ ጥያቄ ከሀገር የወጣሽው በምን ምክንያት ነው ይላል። ከሀገር የወጣሁት እኔ በቤተሰብ ምክንያት ነው። ቤተሰብ ስላችሁ በትዳር ምክንያት ነው የወጣሁት። አሁንም ኑሮዬን ያደረኩት እዛው ነው። እሺ ሰዓት እንዳይበዛባችሁ ቶሎ ቶሎ እያልኩ ነው መልስ የምሰጣችሁ። በጣም ብዙ ጥያቄ ነው የጠየቀኝ እና ከሀገር እንደወጣሽ ያጣሽው ነገር፣ ከአሜሪካ ያገኘሽው ነገር፣ እዚህ የነበረ እዛ ያጣሽው ነገር ምንድን ነው? እዚህ ሲለኝ ያው ኢትዮጵያን ነው። እኔ አንድ ነገር ብቻ ነው አሜሪካ ነገር መጥቼ ያጣሁት። ምንድን ነው እሱ? ቤተሰቦቼ ብቻ ነው። ቤተሰቦቼን ጓደኞቼን ነው በብዛት ነገር ያጣሁት። ከዛ ውጪ ብዙም ይሄን ነገር አጣሁ የምለው ምንም ነገር የለም። እግዚአብሔር ይመስገን ኑሮ ቆንጆ ነው። ጥሩ እየኖርን ነው ማለት ነው። ይሄኛው ሌላኛው ጥያቄ የተጠየቁት ደግሞ ምንድን ነበር? አሜሪካን ሀገር $100 ምን ይገዛል? ለኔ የወር ቀለቤን ከቤት ኪራይ ጋር ይችለኝ ነበር ተብዬ ነው የተጠየቁት። ማለት አሜሪካን ሀገር $100 ቫልዩ የሌለው የሚመስለን ሊኖር ይችላል፣ ግን እጅግ በጣም አሜሪካን ሀገር ላይ $100 በጣም ቫልዩ ያለው ብር ነው። ምንድነው ከምንም በላይ ልንገዛ ያሰብነው ነገር ምንድነው? ኖርማል አስቤዛ ነው? የሳምንት አስቤዛ ነው? ወይንስ ጫማ ነው? ልብስ ነው? መዋቢያ ነው? ምንድነው ዋናው ጥያቄ። ፕላስ ደግሞ ኬት ነው። አንዳንዴ ከስቶሮች ዋጋ ልዩነት አለው እና እኔ
አንድ 4-5 ስቶሮች አካባቢ ሄጄ ቪዲዮ ሰራላችኋለሁ። $100 ምን ሊገዛ እንደሚችል አሜሪካ ነገር ላይ እንግዲህ የኢትዮጵያውን ቅድም ነግሮኛል። የወር አስቤዛ እንደሚችለው እና ከቤት ኪራይ ጋር እንደሚችለው ገልጾልናል። እንግዲህ አሜሪካኑ ደግሞ $100 ምን አይነት ቫልዩ እንዳለው በቅርብ ቀን አሳያችኋለሁ። እሺ ወደ ሌላኛው ጥያቄ ሲሄድ ደግሞ የሰው ልጅ ምን ቢኖረው ደስ ይልሻል? እኔ መልካምነት ቢኖረው፣ ቅንነት ቢኖረው፣ ፍርሃተ እግዚአብሔር ቢኖረው እና ፍቅር የፍቅር ልብ ቢኖረው በጣም ደስ ይለኛል። ከዛ ውጭ ያለው ነገር ሌላው ትርፍ ነው ብዬ ስለማስብ ማለት ነው። እሺ ወደ ሌላኛው ጥያቄ ቶሎ ቶሎ የምለው በነገራችን ላይ ሰዓት እየቆጠረ ረጅም ሰዓት ላለመፍጀት ነው። ቪዲዮን ለማሳጠር ስላሰብኩኝ ነው ቶሎ ቶሎ ብዬ የምመልስላችሁ። ኦኬ ይሄኛው ደግሞ በህይወትሽ ምን ያስደስትሻል ነው። ያው ከቅድሙ ነገር ጋር የተያዘ ነው። በህይወት የሚያስደስተኝ ነገር ለሰው ቀና መሆን ነው። ለሰው መልካም መሆን በጣም ያስደስተኛል። በቃ ቀና ልብ ያለው ሰው ላሳይ ቀናለሁ፣ እውነት ለመናገር ማለት ነው። ሁሉም ሰው ቢኖረው ደስ የሚለው የሚያስደስተው ነገር ቢኖር የቀና ልብ የሆነ ቀና የሆነ ልብ ምንድነው ሰጪ ነው። የሚሰጠው ቁስ ብቻ ላይሆን ይችላል፣ ክብርም ፍቅርም፣ እነዚህ ነገሮችን ጊዜ ቀና ልብ ያለው ምክርን ይሰጣል እና በቃ ሰጪ የሆነ ሰው ደስ ይለኛል። ገንዘብ ጋር ከቁሳቁስ ነገር ጋር ባሻገር ለሰው ልጅ ብዙ የሚያስፈልጉ ነገሮች አሉ። ያንን መስጠት ያስደስተኛል እና እግዚአብሔር ይመስገን በተቻለ መጠን ያንን ሰው መሆን እፈልጋለሁ። የሚያስደስተኝም ነገር ደግሞ ያ ነው ማለት ነው። ይሄ በጣም የሚገርም ጥያቄ ነው። የመጀመሪያ ከዩቲዩብ $1000 ክፍያ ብታገኝ ምን ታደርጊበታለሽ? ቃል ግቢ ነው የሚለው። እኔ እጄ ላይ ላልገባ ነገር ቃል አልገባም። አንደኛ ደረጃ ግን ጥሩ ነገር እናደርግበታለን ብዬ አስባለሁ። ትልቅ ዓላማ አለኝ የዩቲዩብ ስጀምር ማለት ነው። ዓላማዬንም ገልጽ ነግራችኋለሁ። እንደማንኛውም ሰው መጥቼ የበላው ጠጣው፣ ተቀባው፣ ተነሳው፣ ተኛው የሚለውን ነገር እኔ ብዙም ሪኮመንድ አላደርግም፣ አልወድም እንደዚህ አይነት ቪዲዮ መስራት። ግን የተሻለ ጥሩ ሀሳብ ላይ እንሰራለን ብዬ አስባለሁኝ። እኔ $1000 እንዳገኝ የእናንተ ድጋፍ ብቻ ነው የሚያስፈልገው። እናንተ ደግሞ ልትደግፉኝ ይገባል። እናንተ ደግሞ ምንም አድርጋችኋል የምትደግፉኝ፣ ሰብስክራይብ፣ ላይክ እና ሼር በማድረግ ብቻ ነው የምትደግፉኝ። ያንን ነገር ደግሞ ታደርጋላችሁ ብዬ በእናንተ ሙሉ ተስፋ ስላለኝ ነው ይህን እንትን የጀመርኩት ማለት ነው። ይህን ስራ የጀመርኩት። እሺ ሌላኛው ጥያቄ ደግሞ ትንሽ እንትን ነው። በቅርቡ ኢንተርቪው አሜሪካን ኤምባሲ አለኝ። የተጠየቅሽው ጥያቄ ምን ነበር የሚል ነው። አይ ቲንክ ይህን ጥያቄ ለመመለስ የምችለው በቪዲዮ ብመልስልሽ ደስ ይለኛል። ያው እሰራለሁ ቪዲዮ በዚህ ጉዳይ ላይ፣ ምክንያቱም ቪዛ አይነቶች ብዙ አሉ። የቪዛ ታይፖች የተለያዩ ናቸው። በነዛ መካከል ውስጥ የሚጠየቁ ራሱ የቻለ ብዙ ጥያቄዎች ስላሉ ማለት ነው። ግን እኔ የትኛውንም አሜሪካን ኤምባሲ ኢንተርቪው ያለን ሰው ልመክር የምችለው እኔ ካሳለፉት ኤክስፒሪየንስ ሼር ላደርገው የምችለው ነገር ቢኖር ምንድነው እውነተኛ መሆን። በቃ ትክክለኛ መረጃሽን ብቻ ይዘሽ መቅረብ። ፕላስ ደግሞ ኮንፊደንስ፣ በራስ መተማመን። እውነት ያለው ሰው ኮንፊደንስ አለው። አይ ቲንክ እኔ እንደሚመስለኝ ከሆነ ማለት ነው። እውነተኛነትን እና ኮንፊደንስሽን ይፈልጋሉ። ምንም አትደናገጪ፣ አትፍሪ። የሚያስፈራ ነገር የለም። ደስ የሚላቸው አስተርጓሚ ያለ እንግሊዝኛ ችግር የለውም። ስለዚህ በዛ እውነተኛና ሀቀኛ ፕላስ ደግሞ ኮንፊደንስ ኖሮሽ ሄድሽ ጥሩ ነው ብዬ አስባለሁ። ያ ነው የጠቀመኝ ብዬ ስለማስብ ማለት ነው። ስለዚህ በሌላ ጊዜ መመለስ ካለብኝ እመልሳለሁ፣ ካልሆነ ደግሞ በውስጥም በተወሰነ መንገድ ጽፌልሻለሁ። እሱን
ቀጣይ የጠየቁት ደግሞ በጣም ደስ የሚል ነው። የእንግሊዝኛዋን ነገር እንዴት አደረግሻት የሚል አዎ ወሳኝ ነው። አሜሪካን ሀገር እንግሊዝኛ ቋንቋ ወሳኝ ነው፣ ወሳኝና ወሳኝ ነው። በቃ ከምንም በላይ ማለት ነው። ግን እኔ እግዚአብሔር ይመስገን እስካሁን ድረስ ደግሞ አልተሸወድኩም። ገጠመኝ ቢኖር ይነግራችሁ ነበረ፣ ግን ብዙም እንትን ያልኩት ነገር የለም። አንዳንድ ሕክምና ቦታዎች ላይም ደስ የሚለው በተወሰነ መንገድ ተግባብቻለሁኝ። ከአቅሜ በላይ የሆነውን ደግሞ ደስ የሚለው በዘመነበት ሀገር ላይ ስትኖሩ ጉግል ትራንስሌተሮች አሉ። ቀጥታ አማርኛ ወደ እንግሊዝኛ የሚያስተረጉሙ እነሱም ያመጡላችኋል፣ እዛ ይተረጉሙላችኋል። ችግር የለውም። ግን ደግሞ እኔ ጅል አይደለሁም። ሁሌ በጉግል ትራንስሌተር እያልኩ ምናምን ነገር ምኖር አይደለሁም። ስለዚህ ትምህርት ለመማር መንገድ ላይ ነኝ። ስለሱ ቪዲዮ እሰራላችኋለሁ። አሜሪካን ሀገር ያላችሁ ሰዎች ሊጠቅማችሁ የሚችል ጊዜ ካላችሁ ልትማሩበት የምትችሉበት ነው። ብዙ ሰዎችም ከዚህ ቀደም ያለፉ ሰዎች ያሳለፉበት መንገድ ነው። እሱን እጠቁማችኋለሁ ማለት ነው። ወሳኝና ወሳኝ የሆነ ነገር ቋንቋ ስለሆነ ማለት ነው። እናንተም ያናውቃችሁኝ የጠየቃችሁኝ እና የቋንቋውን በቅርብ ጊዜ ያሳያችኋለሁ። የመጨረሻ ጥያቄ ያደረኩት ምንድን ነው? ከአንቺ ምን እንጠብቅ? አይ ቲንክ ይመስለኛል ከዚህ ቻናል ምን እንጠብቅ ነው። ጥሩ ነገር ጠብቁ። እውነት ለመናገር ጥሩ ነገር ጠብቁ። ጥሩ አላማ አለኝ ማለት በብዙ ሰዎች ዘንድ ያስገመገምኩት ሀሳብ አለኝ መስራት ያሰብኩት ማለት ነው። ያድግ ግን ያለ እናንተ ድጋፍ የሚሆን አይነት ነገር አይደለም። እናንተ ልትደግፉኝ ይገባል። የምትደግፉኝ ደግሞ ምንም አድርጋችሁ አይደለም። የገንዘብ ድጋፍ የምን ድጋፍ አይደለም እየጠየኳችሁ ያለሁት። ሰብስክራይብ እንድታደርጉኝ፣ ቪዲዮ ብዙ ፎሎወር እንዲኖረው ፈልጋለሁኝ፣ ብዙ እይታ እንዲኖረው ፈልጋለሁኝ። ምክንያቱም እኔ አላማዬ ራሴን አስደስቼ እናንተን ማስደስቼ ከኛ አልፎ ደግሞ እግዚአብሔር አምላክ የሚደሰትበትን ስራ ነው መስራት የምፈልገው። በዚህ መካከል ውስጥ ደግሞ እናንተ ትደግፉኛላችሁ ብዬ ተስፋ አድርጌ ነው ይህ ነገር የጀመርኩት። እስካሁን ድረስ እኔ ባሰብኩት ኮንቴንት ዙሪያ ላይ እየሰራ ያለ ዩቲዩበር ያለ አይመስለኝም። ግን ካለም በጣም ደስ የሚል ሀሳብ ነው። በቀጣይ ላይ ተነግሩኛላችሁ ሀሳቤን ስገልጽላችሁ ማለት ነው። ሀሳቤን ደግሞ የምገልጽላችሁ በትንሹ ከ10 ሺህ በላይ ፎሎወር ማግኘት ስጀምር ወር ሰብስክራይበሮችን ማግኘት ስጀምር ከዛም በኋላ ሀሳቤን እገልጽላችኋለሁ። እጅግ በጣም እናንተ እንድትወዱት የምትችሉት ሀሳብ ነው። እናንተ እንድትደግፉኝ የምትችሉት ሀሳብ ነው። ለብዙ ወገኖቻችን ልንደርስበት የምንችለው ሀሳብ ነው እና ከጎኔ ሆኑ። ከጎኔ እንድትሆኑ የምፈልገው በምንም አይደለም። ሰብስክራይብ በማድረግ ቪዲዮችን በማየት እና ሼር በማድረግ ለሰዎች እንዲደርስ በማድረግ ፕለስ ደግሞ ቫይራል እንዲወጣልኝ ካደረጋችሁ እውነቴን ነው የምለው እናንተም እጅግ በጣም የምትወዱት ሀሳብ ነው። ስለነበረን ጊዜ ሁሉ እጅግ በጣም አመሰግናለሁ። ሌሎች ጥያቄዎችም ካላችሁ ጠይቁኝ እና ብዙ ጥያቄዎች ቢኖሩ ብዙዎቹ ደግሞ ቪዲዮ የሚሰራባቸው እንደሆኑ ስላየሁኝ እነሱን በቪዲዮ ብዙ ምላሾችን እሰጣችኋለሁ። እጅግ በጣም አመሰግናለሁ አብራችሁን ስለቆያችሁኝ። እግዚአብሔር አምላክ ኢትዮጵያ ሀገራችንን ይባርክልን። አመሰግናለሁ። መልካም ጊዜ